የኢየሩስ አባት በደንብ ነው የሚያውቀው። ሄኖክ የልጁ አባት እንደሆነ በደንብ ያውቃል። ብሩክና ቢኒያም መጥተው አናግረውኛል። ያለውን ነገር ሶስታችሁ የልጅ አባት ተብዬዎች ተነጋግራችሁ ታወርተናል። ዲኤንኤውን ለማሰራት ተስማምታችሁ ነው። ብሩክ የልጅ አባት እንዳልሆነ እናውቃለን። እኔም አውቃለሁ፣ ሁላችሁም ታውቃላችሁ። ቢኒያምም የልጅ አባት እንዳልሆነ አውቃለሁ፣ ሁላችሁም ታውቃላችሁ። የልጁ አባት ሄኖክና ሄኖክ ብቻ ነው። በቃ ደስታዋን እየገለጸች እዛ ጸበል ውስጥ በመሆኔ ደስታዋን ነገ እንዳልወጣ ብዙ ምክንያቶችና ኢቨን እዛ መታለች የሚልም መረጃ ሰምቻለኝ። የማሰራት እኔ ከዛ እንዳልወጣ ማለት ነው። በቃ እንዲህ ያደረገች ነበር። ሃይሚ እርጉዝ እንደሆነች ነግራኛለች። ሃይሚ ያክስቴ ልጅ ብዙ አጥፍቼብሻለኝ፣ ብዙ ነገር በድዬሻለኝ። በዚህ መሰራች ደግሞ በጣም እኔ ወንድምሽ በጣም ነው ደስ የተሰኘሁትኝ። ቡራም እንኳን ደስ አለ ለማለት ፈልጋለሁ። በልጅ ጦት እንዲህ ስሰቃይ እንዲህ በቃ አጉል ሁኔታ ውስጥ ስገባ ፈጣሪም እኔ እንጃ ጥሎኛል ብዬ ነው የማስበው። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በመልካም ጤንነት ላይ እገኛለሁኝ። ያው በእናንተ ጸሎት ድጋፍም ያው እስከዚህ ደርሻለሁኝ። እንግዲህ ያለፉት ጊዜያቶች ጥሩ አልነበሩም። እኔ የጠፋሁበትም ምክንያት የምታውቁም ሰዎች አላችሁ፣ የማታውቁም ሰዎች አላችሁ። ያው እንግዲህ በሙሉ ስሙ ስጠራው በልጄ ጦት ትንሽ ራሴን አልነበርኩኝም እና ጸበል ውስጥ ላይ ነበርኩኝ። ለኔም ደግሞ ጤንነት የለፋችሁ በጸሎት ያልተለያችሁኝ መልካም እና ውድ ቤተሰቦቼ ከልብ አመሰግናለሁ። እና እንደምታስቡት ልጅ ማጣት እንደማሰብ ቀላል አይደለም። በቦታው በቃ ሳስበው እኔ የትኛውንም የሚመጣውን ነገር እቋቋማለሁኝ ብዬ ነበር የማስበው። ግን ሁኔታው ላይ ሲሆን ፍጹም ማመንና በቃ መቻል ነው ያቃተኝ። በቃ እንደ ይህንንም ጊዜ እኔ እንጃ ምን ማውራት እንዳለብኝ አላቅም። እንደማሳለፍም ቀላል አይደለም። በጣም የሚከብድ ጊዜ ነበር ያሳለፍኩት። ጸበል ውስጥ በቃ ሲነግሩኝ ራሴን ሁላ ምንም አላቅም ነበር። ራሴን እንደሳትኩኝ ነው የማውቀው። እና እኔንም ለማግኘት እና አቡበክር የሰሩት አንድ ቪዲዮ ነበር። እሱንም አይቼዋለሁ። ጭራሽ እኔ እንዳልሆንኩኝ ነው በቃ ያመንኩትኝ። እና ብቻ በቃ ያው የልጅ አባት የሆናችሁ ይህንን ችግር ይህንን ሀዘን በቃ ታውቁታላችሁ ብዬ ነው የማስበው። ምክንያቱም በልጅ ጦት እንዲህ ስሰቃይ እንዲህ በቃ አጉል ሁኔታ ውስጥ ስገባ ብቻ ፈጣሪም እኔ እንጃ ጥሎኛል ብዬ ነው የማስበው። ስንት ነገር ተስፋ የጣልኩበትን ልጄ ነው በቃ በአንድ ደብዳቤ ወድቋል ብዬ ያሰብኩት የነበረው። አሁን ግን እግዚአብሔር ይመስገን አንድ ተስፋ አግኝቻለሁ። ብሩክና ቢኒያም መጥተው አናግረውኛል። ያለውን ነገር በትብብር እንደምንፈታው ዲኤንኤው 100% እርግጠኛ እንዳልሆነ ያ ዲኤንኤ ማለት ነው 100% እርግጠኛ እንዳልሆነ በተለያየ ነገር ሊሰራ እንደሚችል ብዙ አይነት ተስፋ ሰጥተውኛል። ያም ተስፋ ምንድነው? ዲኤንኤው በአዲስ እንደሚሰራ ከኔም ከሚኒያምም ከብሩክም እንደሚሰራ ተሰርቶ በብዙ መንገድ ሊረጋገጥ እንደሚችል ያም ትልቅ ተስፋ ነው ለኔ። ምክንያቱም ቀልድ አይደለም፣ ይሄ ህይወት ነው። ህይወቴን ደግሞ ለልጄ ብዬ ራሴን እኔም መጉዳት አልፈልግም። ብቻ በጣም ማውራት ሁላ አልችልም። ብቻ በቃ ራሴን ሁላ መሆን አልቻልኩኝም። ከዛ ጊዜ በኋላ ያው መልካም ተስፋና መልካም ነገር ሲመጣ ለበጎ ነው፣ ሁሉን ነገር ለበጎ ነው ብሎ ማለፍ ነው። ያው ደግሞ ኦዲየንስም በቃ እናንተን በጣም ማመስገን የምፈልገው በየትኛውም ጎን አልተለያችሁኝም። የእናንተ ጸሎት የእናንተ ድጋፍ አሁንም ያግዘኛል። ከዚህ በኋላም እያገዘኝ ነው፣ ከዚህ በኋላም ያግዘኛል ብዬ አስባለሁ። ያው ብዙ ነገር አይቻለሁ። ብዙ ቪዲዮም ደስ የሚልም ነገር ተፈጥሯል፣ ቅር የሚያሰኝም ነገር ተፈጥሯል። በጎ ነገር ይሆናል ብዬ ያሰብኩትኝ ነገር በቃ ያሰብኩት ነገር እንዳልተሳካ ነው ያመንኩትኝ። ፈጣሪ ደግሞ የወደደውንና የፈቀደውን ያደርጋል። ያው እኔም ካሁን በኋላ ለሚመጣውም ነገር ሁሉን ነገር አሚን ብዬ እቀበላለሁ። ልጄ የራሴ መሆኑን የማረጋገጥበትን መንገዶች እሞክራለሁ፣ ከዚህም በላይ እሞክራለሁ። ያው ፈጣሪ ያገዘኝ፣ የእናንተም ጸሎት የእናንተም ድጋፍ አይለየኝ ብዬ እማጸናችኋለሁ። ያው ማታም ቤተሰብ ስገባ መልካምና ደስ የሚያሰኝ ምስራች ሰምቻለሁ። ለእናንተም ለኔም በቃ በጣም ደስ ያሰኘኝ ምስራች አክስቴ ማታ ቤት ልጠይቀኝ በመጣችበት ሰዓት ሃይሚ እርጉዝ እንደሆነች ነግራኛለች። ሃይሚ ያክስቴ ልጅ ብዙ አጥፍቼብሻለኝ፣ ብዙ ነገር በድዬሻለኝ። በዚህ ምስራች ደግሞ በጣም እኔ ወንድምሽ በጣም ነው ደስ የተሰኘሁትኝ። ያው ቡራም እንኳን ደስ አለ ለማለት ፈልጋለሁ። ይሄ ነገር ቀላል አይደለም።
ብዙ የሚቀናባቸው ሰዎች አሉ። ብዙ ይሄን ነገር የሚያስከፋቸው የሚያስደብራቸው ሰዎች አሉ። ያው ቤተሰብ ደግሞ እንደዚህ አይነቱን ሰዎች የበለጠ ግንኙነትን አርዝመ በልጅ ደግሞ ከሁለታችሁ መካከል ልጅ ሲፈጠር ደግሞ ይበልጥ መልካምና አስደሳች ዜና ይሆናል። ብሩክም ከዚህ በፊት ላይ ያደረክልኝ ድጋፍ በጣም አመሰግናለሁ። ይሄ ዲኤንኤ እንዲሰራ በቃ ከጎን ያልተለየኝም ብዙ ድጋፍ ነበር። አሁንም ደም እንደሰጠህ አረጋግጫለሁ። ያው ደም በመስጠት በጣም ደስ ብሎኛል። ምክንያቱም ይሄ ነገር ቀላል አይደለም። ያው አንተም እንዳብራራህልኝ ያንተም ላይሆን ይችላል እዚህ ነገር ስምህም እንደጠፋ አውቃለሁ። ይበልጥ ደግሞ ስምህን ለማጽዳት የልጁም አባት ማን እንደሆነ ይበልጥ ለማረጋገጥ ለምን እንደሰጠህ አውቃለሁ። ያው በቂ ድጋፍ መሆኑን ባላረጋግጥም የቀጣይ መንገዳችንን በእንደዚህ አይነት ንጹህና ጥሩ በሆነ መንገድ ብናጠራው ብዬ አስባለሁ። ምክንያቱም ከአንዳንድ የሱ ነው የሷ ነው ብሎ የልጁ አባት ሳይረጋገጥ ከሚቀር የልጁን አባት ይፋ አውጥተን እኔም ቢኒያምም ብሩክም በንጹህ ስማችንና ልጁም አባቱን አግኝቶ ከአባቱ ጋር ወይም ደግሞ ከእናቱ ጋር ወይም ደግሞ በአባቱ ስም እንዲጠራ ብዬ እናንተ ብሩክንም ኦዲየንስንም እማጸናለሁ። ምክንያቱም ይሄ ነገር ቀልድ አይደለም። ያው ይሄ ልጅ ደግሞ አድጎ ነገ ዋነኛውና የመጀመሪያው ጥያቄ ሊሆን የሚችለው አባቴስ ነው። ያለ አባት ደግሞ ማንም ማደግ የለበትም። ያንተ ዲኤንኤ ከተሰራልን በኋላ እኔ 100% አምናለሁ ይሄ ልጅ ያንተ እንዳልሆነ። የሚቀረው ያንተ ከተረጋገጠልን በኋላ የሚቀረው የኔና የቢኒያም ነው። የቢኒያምና የኔ ዲኤንኤ ከተሰራ በኋላ ደግሞ ያው የሚሆነው ፈጣሪ ነው የሚታወቀው። እኔ አሁንም አምናለሁ ይሄ ልጅ የኔ እንደሆነ። አሁንም በቃ በተስፋ ነው የምጠብቀው። ይሄ ልጅ የኔ ነው ብዬ ነው የማምነው። ፈጣሪ ደግሞ አያሳፍረኝም አምናለሁ። እና አቡበክርና ኡመርን ጠርቻቸዋለሁ። ይበልጥ ደግሞ ይሄንን ካሜራውን ላይ እንደመጣኝ ሁላ አያውቁም ባይዘው ብቻ በቃ ምን ማለት እንዳለብኝ ምንም ማውራት እንዳለብኝ አላውቅም። ጥኒት ራሴን ማይደለም ትላንት ነው ከጸበል የመጣሁት። ያው ይበልጥ ደግሞ ከኔ በላይ አወይ እንዴ ሰላም እንዴ ነኝ ጀበይ መስክ እንዴ ነው ሰላም ወጣ ሰላም ደስ ብሎኝ እንደዚህ ያያል ብያልተ ማለት ያለበት ሁኔታ በጣም አስቸጋሪ ስለነበረ ዛሬ እንደዚህ ስላየው በጣም ደስ ብሎኛል። ብራዛ አመሰግናለሁ ወንድሜ። እና እንዴት ነው በእናትህ አሁን ጀበይ መስክ ሰላም ቪዲዮ አብርታ ነው አማን ሰላም ቤተሰብ እንደምናችሁ። ያው እንግዲህ ቤተሰብ ማለት ሄኖክ ለብዙ ሰዓት ጸበል ነበረ። ያ ነገር ያው እያስተካከለ ራሱን ወደ ራሱን ጤንነት እየተመለሰ ነበር። ይመስገነው አሁን በሰላም በንጹህ ጤንነቱ ላይ እንዳለ ያው እያየን ነው የምንገኘው እና በዚህም ደስ ብሎኛል። ያው ሰሞኑ የተፈጠሩ ነገሮች ሰምታል ብዬ አስባለሁ። ማለት ነገሮች በጎ ነገር ነው እየሰማሁት ነው። ሰምታል ሁሉ ነገር ሁሉንም ባልሰማ እኔ አሁን ደስ የሚያሰኝኝና ይበልጥ መታመም ይሙላ ለዚህ ነገር ነው። ፈጣሪ በጎ ነገር አንዳንዴ የሆነ ነገር ሲከሰት ለመልካም ነው ብሎ ማሰብ ያለበት እና ደስ የሚል መሰራች ደግሞ የሰማሁት ያው እህቴ ማለት ይችላል እህቴ ሃይሚ ማርገዟን ነው የሰማሁት። አክስቴ ማታለች እሱ ነገር ያው ስለ እኛም ያው እዚህ ኦዲየንስ ላይ እንትን አላለም እንጂ ደውለን ያው መልካም ምኞታችንን ገልጸናል እና ሃይሚ እዚህ ጋርም እኔ መናገር ፈልገው ይሄ ልጅ በቃ አርጎ ወይ ደግሞ ተወልዶ በሰላም አርጎ እናንተን የሚያኮራ እናንተን የሚያስጠራ ልጅ እንደምትወልዱ አልጠራጠርም አምናለሁ። ምክንያቱም እናንተም ያው መልካም ስነ ምግባር ላይ ስላላችሁ መልካም ስነ ምግባር ያለውን ልጅ እንደምትወልዱ አልጠራጠርም። እዚህ ጋር ደግሞ ሄኖክ አሁን ማለት ወደዚህ መምጣት ደስ ብሎኛል። ባትነግረኝም መምጣት ብቻ እኔ በጣም ደስተኛ ሊያስብለኝ ይገባል። ምክንያቱም ስትመጣ ቢያንስ መናገር ነበረ ቢሆን ነገር ፕሮግራም አዘጋጅተን መጠበቅ ነበረብን። ግን ደግሞ አሁን ችግር የለውም ካሁን በኋላ ማረፈደም እዚህ ጋር አሁን ቀጣዩን እርምጃችን እንዲሆን የሚገባው ይሄ ማለት አሁን መልካም ጤንነት ላይ ከሆንክ ልጅህን ወደ አንተ የማስመለስ ስራ እንሰራለን። ምንድነው ዋነኛ ስራችን የሚሆነው አሁን ብሩክና እንትና ቢኒያም የራሳቸው የሆነ እንትን ጀምረዋል። ዲኤንኤ ለማስመርመር ተዘጋጅተዋል። አንተም ደግሞ ይህንን ነገር መግባት አለበት። ምክንያቱም አንተም የልጅ አባት እስከሆነ ድረስ ይሄ ነገር ተረጋግጦ እውነቱ የልጁ አባት መውጣት አለበት። በሶስት አባት ነው እስካሁን ልጅቷ የምትጠራው። በሶስት አባት እስከተጠራች ድረስ ይሄ ነገር በዲኤንኤ ተረጋግጦ ባለፈው የመጣው ዲኤንኤ አባቷም ነግሮናል። አንተ አልነበርክም፣ አባቷም ነግሮናል። ያ ዲኤንኤ ውሸት እንደሆነ ተናግሯል። እና አሁን
ቀጥታ 3 አባቶች አሉ። ከ3ቱ አባት አንድ አባት ነው ልጅቷ ያላት። አንዱ አባት ደግሞ ሄኖክ ነው ብዬ አስባለሁኝ እኔ። ብሩክ ዲኤንኤ ለመስጠት ተዘጋጅቷል። ዶክተሩንም አምጥተን አሳይተናቸዋል። ዶክተሩ ያለውን ነገር ሰምታችኋል። ማለት የኛን ፕሮግራም አልጨረስንም። አሁን እዚህ ጋር ስለ ሄኖክ ነው እናወራው። ግን ደግሞ ቀጣይ እርምጃችን የሚሆነው ከሄኖክ ጋር ሄኖክን ይዘን ማለት ነው እንደዚህ እጅ ለእጅ ተያይዘን ነው ቀጥታ እነ ብሩክ ዲኤንኤ መስጠት ከጀመሩ ሄኖክን መስጠት አለበት ግዴታ ማለት ነው። ምክንያቱም ለምሳሌ ብሩክ የልጅ አባት እንዳልሆነ እናውቃለን። እኔም አውቃለሁኝ፣ ሁላችሁም ታውቃላችሁ፣ ያላመናችሁም ካላችሁ። ቢኒያምም የልጅ አባት እንዳልሆነ አውቃለሁኝ፣ ሁላችሁም ታውቃላችሁ። የልጁ አባት ሄኖክና ሄኖክ ብቻ ነው በቃ። ከዛ ውጪ እኔ የልጁ አባት እኔ ቢኒያምና ብሩክን ዝም ብሎ ስማቸውን እንትን ማለት እኔ አላማረኝም። ሄኖክ ቢኒያም ራሱ ዝም ብለ ነው ልጄ ምናምን የምትለው ያ ነገር እኔ ደስ አልተዋጠልኝም። ኢየሩስም ትናንትና ስልክ ስደውላት አላነሳችልኝም እንጂ በግልጽ ልነግራት ፈልጌ ነበር። ምክንያቱም ይሄ ልጁ አባት ሄኖክ እንደሆነ እሷ ታውቃለች፣ ኢየሩስ በደንብ ማለት ነው። ሄኖክም የኢየሩስ አባትም እንደሚያውቀው ሁሉ ማለት ነው። የኢየሩስ አባት በደንብ ነው የሚያውቀው ሄኖክ የልጁ አባት እንደሆነ በደንብ ያውቃል። ከዚህ በፊት ያመጣውን ዲኤንኤ እኛ አሳይቶን ነበር። ያ ያመጣውን ዲኤንኤ አሳይቶን በፌክ እንዳመጣው ምናምን ነገር ደርሰንበት ነበር እና ያ ነገር እኛ ማወጣተነው ተናግሮ ነበረ እና ቤተሰብ አሁን እዚህ ጋር ቀጥታ እውነቱን ለማረጋገጥ ሄኖክ አሁን እዚህ ጋር መምጣት በጥሩ ሰዓት ነው የመጣው፣ በጣም በጥሩ ሰዓት። ምክንያቱም ብሩክ አሁን እዚህ ያለ አናግሯል መጥቶ ወይስ ብሩክም ቢኒም መጥተው ነበር እና አንተ ጋር መጥተው ማለት መጥተው እሺ ምን አዲስ መጥተው በቃ ይሄ ነገር ሪል እንዳልሆነና ነገም በቃ ለሚቀጥለው ህይወት ጥሩ ስላልሆነ በቃ በዋነኝነት በመጀመሪያ ስራ አንተ እንዳልከው ስራችን ሊሆን የሚገባው ነገር ምንድነው የልጁ አባት ለማረጋገጥ ነው። አንተም እንዳልከኝ ማለት ነው የልጁ አባት ተረጋግጦ በቃ በሰላማዊ ህይወት ለመቀጠል ነው የተፈለገው ዋነኛው አላማ ማለት ምንድነው። አሁን ሶስታችሁ የልጅ አባት ተብዬዎች ተነጋግራችሁ ታወርተናል ዲኤንኤውን ለማሰራት ተስማምታችሁ ነው። ይሄ ነው የሚፈልገው ቤተሰብ በቃ በህግ ግን አሁን የተደገፈ ሆኖ ማለት አሁን እዚህ ጋር በህግ የተደገፈ ቢሆንም ኢየሩስ ደግሞ ከሶስታችሁ የልጅ አባት ዲኤንኤ እንዲረጋገጥ እሷን ማፍቀድ አለባት። አንተን ገለልተኛ ማድረግ የለባትም። ምክንያቱም እሱን ገለልተኛ የሚያደርጉበት መንገድ እኔ በደንብ ስለማውቀው ማለት ነው እሱ የልጅ አባት መሆኑ ስለሚታወቅ ያ ነገር እውነት እንደሆነ እንዳይታወቅ ስለሚፈለግ ዳበስ ተደርጎ እንዲታለፍ ነው የሚፈልገው እና የልጁ አባት በቃ እውነተኛ የልጁ አባት መረጋገጥ እስከተፈለገ ድረስ ሄኖክ መግባት ግዴታ አለበት። ገብቷችኋል አይደል? እርምጃችን እውነት ለመፈለግ እስከሆነ ድረስ ግዴታ ሄኖክ መግባት አለበት። በቃ መጨረሻው የሄኖክ የልጁ አባት እንደሚሆን እኔ ምንም ጥርጥር የለኝም። ዛሬም ነገም ቢሆን ይሄ ዲኤንኤ ተጨርሶ አንተም ልጅህን ተረክበ በሰላም አንተና ኢየሩስ በሰላም እንደምትኖሩ ተስፋ አደርጋለሁ። ኢየሩስ አናግራለች። እሺ በጸበል ባለበት ሰዓት በታመምክ ሰዓት አለውልህ ምናምን ብላለች። ከሷ ምንም አይነት የመጣ በጎ ቴክስት የለም። እኔ እንደውም ማመን አቅቶኝ እንጂ በቃ በዚህ ነገር ደስተኛ እንደሆነች እንዳልወጣ በቃ ብዙ አይነት ምክንያትና ብዙ አይነት ሁኔታ እየደረደረች መሆኑን የደረስኩበት። ምክንያቱም ከሰው የምሰማው እንጂ አሁን እኔ የማውቀው ምንም አይነት መረጃ የለም እና የሰማሁት ምንድነው በቃ ደስተኛ መሆኗ ነው በዚህ ነገር ማለት ነው። ደስተኛ መሆኗ እኔ በመታመም እኔ እዛ ውስጥ ኢቭን እንዳልወጣ ሁላ ማለት ነው። ከዛ እንዳልወጣ በቃ ብዙ ነገር እየሞከረች ነበር ታውቃለህ። ይሄ ነገር እኔ እንጃ እኔ ራሱ ሰምቻለሁ የሆነ ስለ አሰራችበት ምናምን የሚል ነገር ሰምቻለሁ። ግን እኔ ምን ባጠፋባት ምን በበድላት እኔ ለሷ ክፉ ነበርኩኝ። እኔ እንኳን ለሷ ቀርቶ ለማንኛውም ሰው ክፉ መሆን አልፈልግም። ምክንያቱም ሰው ይዘራውን ነው የሚያጭደው። እኔ በቃ እኔ እንጃ ማመን አንዳንዴ ሲነገር ማመን የሚከብድ ነገር አለ አይደል? በቃ ማመን ያቃተኝ እኔ ከሷ ጋር ያሳለፍነውን ጊዜ ታውቃለች። አሁንም ቢሆን በጉልበት ወይም በሆነ ነገር የትኛውንም ነገር እንደማላደርግባት ታውቃለች። ምክንያቱም የልጅ እናት እሷ ጋር የሆነ ግንኙነት ነበረ። በቃ እኔ እሷ ላይ ምንም አይነት ማላደርግበት የሆነ በቃ መስፈርት አለ። ደስታዋን እየገለጸች እዛ ጸበል ውስጥ በመሆኔ ደስታዋን ነገ እንዳልወጣ ብዙ ምክንያቶችና ኢቭን እዛ መታለች የሚልም መረጃ ሰምቻለሁ። እዛ መታ እንዳልወጣ በቃ የማሰራት ሁላ ፕሮግራም እኔ ላይ የማሰራት እኔ ከዛ እንዳልወጣ ማለት ነው።
በቃ እንዲህ ያደረገች ነበር ተባለ። ያው በተባለ የሆነ መረጃ እንግዲህ ያው ነው ብላ አታረጋግጠው። እንዲህ እኔ እንጃ እኔ እንዲህ ትጨከናለችም ብዬ አላስብም። ምክንያቱም ብዙ ነገር አንድ ላይ ያሳልፈናል፣ ብዙ ነገር አንድ ላይ ሆነናል። ያንን ነገር እያየች እኔ ላይ እንዲህ ትጨከናለች ብዬ አሁንም እኔ የሚያስብ ህሊና የለኝም። ምክንያቱም ካደረግናቸው ውጣ ወረዶች አንፃር ነገ ላይም ደግሞ ላይፋችን እንቀጥላለን ብለን ተስፋ በጣልናቸው ጊዜዎች ይሄን ያክል ጨካኝነት እኔ እንጃ እኔ አላስበውም። ብቻ አሁን እኔ ምንድነው እኔ አጋጣሚ ወደ ዶክተሩ ጋር እየሄድኩኝ ነበር እና ዶክተሩ ጋር እየሄድኩኝ ነው እዚህ ጋር ብሩክና እንትና ቢኒያም ዴኒም እንድታስመረምር ጠይቀው ካላር ያ ነገር እስከ ፈቀዱለት ድረስ ምንድነው ማድረግ ያለብን? አንተን እኔ አሁን ዶክተሩ ጋር እየሄድኩ ነው። አንተን ዶክተሩ ጋር ይዤ ልሄድና ያለውን ነገር ከዶክተሩ ጋር አውርተን ልጁ የሚመጣ ነገር ከሆነ ከልጁ ዲኤንኤ ጋር እነሱ ፈቀዱ አልፈቀዱ ከልጁ ዲኤንኤ ጋር እንዲያ አንድ ላይ አመሳክረው ትክክለኛውን ዲኤንኤ እንዲሰጡ እንጥራለን ማለት ነው። ቀጥታውን ብንሄድስ ሰዓቱም እየሄደ ስለሆነ በጣም ደስ ይለኛል። በቃ እንሂድና ብዙ ያሉትን ነገሮች ብናስተላልፍ መልካም ደስ ይለኛል። በቃ እንሂድ። እሺ